በሃይሚ ቤትም የለቀቀው በቡቡ ቤትም የተለቀቀው ማለት ነው። እንዲህ ያለ ልክስክስ ቦታ የማይገኝ ነው ልጁ። ለኛ ነው እያስተማረ ነው ያለው ብሏል። ከአዲስ አበባ ከመሄዱ በፊት ምንድነው ያለው? ዋጋ አሁን ዋጋ የሚያስከፍለው በኋላ መጨረሻ የሚያምር ብሏል። ሙት ያዥ እናቱ ኋላው የሚያምር ብሏል። የሚያምር እንጀራ ይስጣቸው። አራቱን ልጆች ወልደው ከእንደገና 10 አድርገው ለማየት እኛን ያብቃን ያሳየን። ኢንሻአላህ አብሽሩ፣ ምንም ችግር የለም። ሼር ላይክ ታላና ብቻ እሺ ነገር ደናንጂ አንድ ነገር አለ። እሺ ሞይት አርጉና ማለት ነው። ሰው ልጅ ምርመራ ሲደረግ ሁሉ ነገር ነው ምርመራ የሚደረገው። ከሽንት ጀምሮ ነው ምርመራ የሚደረገው። ልታቁም ፈልግ ያኒ ያልወለዳችሁ ልትኖሩ ትችላላችሁ። ሕክምና ክትትል ራሱ ስትሄዱ የምታረጉት ነገር አለ። ስለዚህ ሮጭ አይደለም አንትራሳውንቱ ጋር የሚሄደው። መጀመሪያ ሽንት ምርመራ የሚባል ነገር አለ። ሽንት ምርመራ ላይ ደግሞ እርጉዝ እንደሆነችና እንዳልሆነች የሚያሳይ ነገር አለ። ከዛም ወዲህ ነው ወደ አንትራሳውንት የሚያስገቡትም ማለት ነው። ከዛ አንትራሳውንቱ ከገባሽ በኋላ ቶሎ ደግሞ ውጤቱ አይነገርም። ሰው ልጅ ወስደው ወይም ውጪ ያስቀምጠሽ ያቺ ልጅ ወይ ከማን እንትን እንደሆነች ባለቤቷ እንዳለ ቤተሰብ ከሷ ጎን እንዳለ አውቆ ነው ዶክተሩ ራሱ ማነው ካንቺ ያለ ብሎ ነው ጠይቆ ነው ዶክተሩ ራሱ ውጤቷንም ነግራት የሚያሳያት ማለት ነው። ስለዚህ ይሄ ነገር ስታዩ ምን ይመስላችኋል እናንተ? ሮጣ ነው ሄደ አልጋ ላይ የተኛችው። ከዛም በኋላ ነው አንትራሳውንቱን እንትን ያረብ። ከዛም በኋላ ደግሞ የተነገረው ማለት ነው። ይሄ ትክክለኛ ውሸተኛ ስለሆነ ይስሩ፣ ችግር የለም። እናንተ ግን አትረብሹ እና አታከፋፍሉ፣ አንድ ሁኑ። እስከ መጨረሻ እስከ መቼ እንደሚሄዱ እንጠብቅ በትዕግስት። እስካሁን አለን አይደል እንዴ ከነሱ አሁንም እንጠብቅ። ምን ችግር አለው? ሃይሚዬ ደግሞ አታልቅሽ። ይሄ ሁሉ ነገሩ እየታወቀ ያንቺ መልቀሱ ደግሞ እኛን እኮ ሊበየ ሰበረን ነው። እኛ ምን እናደርግ? ስለዚህ አታልቅሽ፣ ምንም ነገር የለም፣ አይዞሽ። ይሄ እያየን ነው እኛ ራሱ ይሄንንም ያደረጋችሁ ሲጀመር እኛ ስለተናገርን ነው። ፊልም አታቆም እንዴ? ትላንትና ስለተናገርን ነው ይሄንንም ያደረጋችሁት። ስለተናገርን ነው ይሄንንም ያደረጋችሁት። ችግር የለም፣ እንቀበላለን፣ እናምነዋለን። ልባችን የልባችን አንዱ የጀመረው እስከሚጨርስ ታገሱ። ለምንድን ነው መሀል ላይ የምትገቡት? ታገሱና አንዱ ሲጨርስ ቀጥሉ። ልባችን እያወቃም እንታገስ። ልጆቹን ይዛችሁ ወደፊት አታከፋፍሉ። አሁንም ጥሩ ናችሁ ጨረቃ ፋሚሊዎች፣ አሁንም ይዛችሁ ወደፊት ሂዱ። እስከ መጨረሻ እንየው እላችኋለሁ። ወዳችኋለሁ፣ አከብራችኋለሁ። ባይ መሰላማ። ሌሊዬ ጎበዝ አመጣጥሽ ጥሩ ነው፣ ግን ያወራው ነገር ግልጽ አታርጊው። እዚህ ጋር ሌላ የሰማሽ ነው። ለልጆቹ ስራም ኮነ ይስሩብታ፣ አታጋልጥ። ረጋ ብለሽ አውሪ አንቺ የተመታሽ። ቀጥሎ እኔ ጨርሻለሁ። ማውራት ትችላላችሁ። ያወራችሁ ትረዱና ማውራት የምትፈልጉ ልጆቹ ልቡ ሻት እኮ ነው ሆዷን እንደማማስ ያቆ ያማሰል ደግሞ ነገ ሌላ አጀንዳ ይዘው እንደሚመጡ ልጆቹን እንታስብሎ እግዚአብሔር እኔ ማለት ነው ብሩክ እመቤትን ካለ ተስፋ ይቆርጣል። እመቤትን አይልም።